سني داسم لني علني فقرنا علني كم حمام مرون كتي نركب لدم عاداتي يلا ما يبدا عاداتي يلا يبدا عاداتي يلا كيان يبدا عاداتي يلا يبدا عاداتي يلا يبدا عاداتي يلا ما يبدا عاداتي يلا وانجو يبدا عاداتي يلا ما يبدا عاداتي يلا وانجو يبدا عاداتي يلا ما يبدا عاداتي يلا سرتو يبدا عاداتي يلا ما يبدا عاداتي يلا سرا يبدا عاداتي يلا يبدا عاداتي يلا جبان يبدا عاداتي يلا يبدا عاداتي يلا يمين تو يبدا عاداتي يلا يبدا عاداتي يلا يبدا عاداتي يلا ዳህና ሀብታም የሚለየው በምንድነው? ደሃ ገንዘብ የለው ጤና የለው። ሀብታም ነው እንደው ምን ሳስበው ጤና የሌለው። እንዴት ያገኘውን ይቀበቅባል። ኮሌስትሮሉ፣ ቅባቱ፣ ጮማው ምኑ ተከማችቶ እሱ ይሻላል። ቢያንስ በልቶ ነው የታመመው። ስጋ በልቶ ከብስና ጎመን በልቶ በጤና ብሏል እኮ አበሻ። እንደው ደሃ ሆኖ በጤና መኖር አይሻልም? ጥሩ ባል የሚባለው ምን አይነት ነው? አምሽቶ ማይገባ እሺ እሱ እየተዝናና እየሰከረ አንድ ሁለት ያልኩ ነው እያለ የሚመጣለን። አንድ ሁለት ማለት ቁጥር እያጠና ነው ማታ አይደለም። አንድ ሁለት ጠጥቼ እመጣለሁ ብሎ 12 ጊዜ ጠጥቶ ይመጣል። መፍትሄው ምንድነው ታዲያ? ቃላቸው መጠበቅ። አንድ ሁለት ጠጥቼ እመጣለሁ ብሎ አንድ ሁለት ጠጥተው መምጣት። አንድ ሴት ጥሩ የትዳር አጋር ነች የምትባለው ምን ታሟላ? የቤቱን ገበና መሸፈን። አሁን ለምሳሌ ስምንት ገመና ምንድነው? የቤት የሆነ መጥፎ ነገሮች ሲፈጠር ቤት ውስጥ እሱ ገመና ይባላል። እሷ ውጪ ሰርታ በምታመጣው ገንዘብ ቢኖሩ ችግር አለው? ያ ማለት እኮ ጾታ ተቀያየሩ ማለት ነው። ስራ መቀያየር ጾታ መቀያየር ነው። ወንድ እንጀራ ይጋግራል። ስጋግረው ሳጎነው አላየኝም ሳሾረው አይቻለሁ። እና ያን የመሰለ አበባ የመሰለ እንጀራ አይተ ወንድ እንዴት እንጀራ ይጋግራል ትለኛለህ? አበባ አበባ። ወንድ ልጅ አሁን ለማግባት ምንድነው ማሟላት ያለበት አልከኝ? አንደኛው አምሽተ እንዳገባ፣ ሁለተኛ ስራ፣ ሶስተኛ ጸባይ። መኪናና ቤትስ ማሟላት የለበት? ቤት ከኖሩ አሪፍ ነው። መኪና ባያሟላም ችግር የለም። አዲስ አበባ ኑሮ ኢትዮጵያ ውስጥ እኮ 95% ተከራይ ነው። ሁለቱም ካልተፋቀሩ አይሆንም ትዳር። አባቶቻችን ሳይተዋወቁ ነው የተጋቡ። ሳይተዋወቁ ከተጋቡ አሁን ሽምግልና ሲላ በምን ታስተዳድራታለህ? ምኗን ታውቃለህ ቢባል ምን ሊመልስ ነው? ቆይ አንዴ ሽምግልና ላይ ደግሞ ይጠየቃል በደንብ። እና ታዲያ እዛ ኪራይ ቤት ውስጥ ሽሮ እያጠጣት ሊኖር ነው? ሸምሴ እስቲ እንጀራ ስጠኝ ቶሎ በል። ህገ መንግስቱን አጥስን። ስለምን ህገ መንግስት ነው የምታወራው? እንጀራ ስጠኝ እኮ ነው ያልኩኝ። ዳቦም እንጀራም ሱቅ ውስጥ እንዳይሸጥ አልተባለም? ምን አልሰማህም? አልሰማህም? አረ በፍጹም ምንድነው? እሺ አሁን የት ነው ማገኘው? እሺ የማን ልጅ ነው? ያሰለፍሽ ልጅ ነው? ቋሽ ጠብቀኝ አንዴ። እሺ በታች በኩል ተቀበለኝ። ህገ መንግስቱን አልጥስም እኔ። ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር። ጸሎቴን ጨርሼ ዞር እንዳልኩ ቤተክርስቲያን በር ላይ ሎተሪ የሚሸጥ ልጅ አየሁ። አንደኛ ዕጣ 10 ሚሊዮን፣ አንደኛ ዕጣ 10 ሚሊዮን ይላል ደጋግሞ። 10 ሚሊዮን ብር አይደለም 10 ብር የማይደርሰኝ እድለ ቢስ መሆኔን አውቀዋለሁ። ለማይደርሰኝ ነገር ምን አደከመኝ ብዬ ዝም ብዬው ልሄድ ስል ጋሽ የመጨረሻ አንድ ፍሬ ናት የቀረችው ወሰዷት። ደግሞ የመጨረሻ ቁጥሯ 23 ነው። 23 ደግሞ ጊዮርጊስ ነው። ጸልየው የወጡት ያሉት ደግሞ ከጊዮርጊስ ቤተክርስቲያን ነው። ትክ ብዬ ሳይወድ ደግሞ የሚደግፉትም ክለብ ቅዱስ ጊዮርጊስ ይመስለኛል። አስማማው ይላል አለኝ። አሳቀኝ። ስጠረጥር ግን ኪሎትም 23 ነው ሳይሌም በፊት ቶሎ ብዬ በልሽ ስጠኝ አልኩትና ሰፈር ድረስ በእግሬ ለመሄድ ወስኜ ለታክሲ ብዬ አስኳተን 100 ብር ከኪሴ አውጥቼ ሰጠሁት። ሎተሪ 100 ብር ገባ። አንተ እኔ ራሴ ከቆረጥኩኝ ስንት ዘመኔ።
አራዳው ጊዮርጊሳውን እድልህ በሆነ ሰዓት የቀጠርኳት አንዲት ተመላላሽ ሰራተኛ አለችኝ። አሁን ኑሮ እየደቆሰኝ ሲመጣና የምከፍላት ሳጣ በቃ ሰናይት ካም በኋላ የምከፍልሽን ብር ስለሌለኝ አትምጪ አልኳት። ቆጣለችና ምን ነው ባለ ሰዓት እጥፍ ስትከፍለኝ ኖረ አሁን አጣህ ነጣ ብዬ ትቼ ብሄድ ግፍ አይሆንም እንዴ ብላ ገሰጸችኝ። ደግ ሰራተኛ ናት። ትንሽ ብታሳድጉት ደግሞ እንደ ሐሳብ ለራሱ ያስፈጨችውን ሽሮና በርበሬ ሳይቀር ከቤት ቋጥራ ይዛልኝ ትመጣለች። ልብሴን ታጥብልኛለች፣ ቤቴን ታጸዳልኛለች። መልካም ሰው ናት ሰናይት። አቤት ሰኒ ሌላም ነገር ትፈልጋለች። አባ እጣው የሚወጣበት ቀን ዛሬ ነው። ሎተሪው እንዳይጠፋብኝ ቁጥሩን ብቻ ወረቀት ላይ ጻፍኩና ኪሴ ውስጥ ከከተትኩት በኋላ ስዕል አድኖ ስር ተንበርክኬ እንደውም መብርሃን ይሄ ሎተሪ የሚደርሰኝ ከሆነ ለክብርሽ መግለጫ ጃንጥላ አስገባለሁ ካልኩ በኋላ ራሴን ታዘብኩት። እረ ምን አይነት ቁንቁን ነኝ! 10 ሚሊዮን ብር ደርሶኝ ጃንጥላ አስገባለሁ አልኩና ይሄ ሎተሪ የሚደርሰኝ ከሆነ የዛኑ ቀን 100 ሺህ ብር አስገባለሁ ብዬ ተስዬ ከቤት አሁንም ሽቁንቁን ነህ። ከ10 ሚሊዮን ብር 100 ሺህ ብር ብቻ እኔ ይድረሰኝ እንጂ 5ቱን ነው ማስገባው። እጣውን የቆረጥኩበት ቦታ እንደደረስኩ ሎተሪ ሸጠልኝ ልጅ አገኘሁት። ሲያየኝ ፈገግ አለና እጣው የሚወጣበትን ቀን ጠብቀው ከተፋሉ አይደል ጋሼ በሉ እስቲ ሎተሪውን አምጡ ሊውሎት አለኝ። ቁጥሩን የጻፍኩበትን ወረቀት ከኪሴ ውስጥ አውጥቼ ሰጠሁት። ልጅ ወረቀቱን ካየ በኋላ ጉርሻ እንደሚጠብቅ ሰው አፉን ከፍቶ ቀረ። ምንድነው አንተ ችግር አለ እንዴ አልኩት። ኧረ ጋሼ ሎተሪው ደርሶታል ሚሊዮነር ሆነዋል ብሎ እንደ ዘንዶ ላይ ተጠምጥሞ አቀፈኝ። በትግል ካላቀቅኩት በኋላ እስቲ ደግመ ያው ቁጥር ተሳስተ እንዳይሆን አልኩት። ይሄው ከፈለጉ ራሱ ይው ብሎ ማውጫውን አሳየኝ። የኔ ቁጥርና እጣ ማውጫው ላይ ያለው ቁጥር ተመሳሳይ ይቻላል። የድህነት ቀንበር ከላይ ላይ ተሰባብሮ ሲወርቅ ታየኝ። ሎተሪ ሻጩን ከስራ ፈፍ አድርጌ አንስቼ ያቀፍኩትና በደስታ ከዘለልኩ በኋላ የተጣደፍኩ ወደ ቤት ሄድኩ። ምንም ነገር ወይ ሳትለው አረ ሎተሪ ሻጩ እንደዛ አስማምቶ ሽጦልሽ አባቢ። ቤት እንደደረስኩ በፍጥነት ሎተሪውን ያስቀመጥኩበትን ሸሚዝ መፈለግ ጀመርኩ። ቁምሳጥኑን መሳቢያውን አተራመስኩት። ድንገት ሰናይት ከውጭ ገባችና በስመ አብ ምን ጠፍቶ ነው አንተ ለፍቼ ያስተካከልኩትን ቤት እንደዚህ ያተራመስከው አለችኝ። ሰንዬ ሎተሪ እኮ ደረሰኝ 10 ሚሊዮን ብር ብዬ አቀፍኳት። በልልታ ቤቱን አቅልጣው ከተረጋጋች በኋላ ሰንዬ ሎተሪውን ያስቀመጥኩት የአስኬሩ ሸሚዝ አለ አይደል? እሱ ደረት ኪስ ላይ ነው። ሸሚዙን አጥቼ እኮ ነው ቤቱን ያተራመስኩት። የት አለ አልኳት። መርዶ እንደሰማ ሰው ጭንቅላቷን ያዘ። ወይ ጉድ! አጥማለሃለች። ምን ሆነሽ ነው ጭንቅላትሽን ያሽው? ችግር አለ እንዴ? ጭንቅላቷን እንደያዘች ቀደም እኮ ወጥ ለሰራ ብዬ ድስቱን ሳየው ቂጡ ስለተቀደደ ሸሚዝን አውጥቼ ለለዋጭ በድስት ቀየርኩት አለችኝ። ህልም የምታወራ መሰለኝ። ሳላስበው እዛው የምልክት ቋንቋ ማውራት ጀመርኩ። እንዴ አፌ ተሳሰረ። በሐሳብ የሰበርኩት የድህነት ቀንበር መልሶ እኔኑ ሰበር። ወይኔ ጭንቅላቴን እንዳያስኩ ወደ አልጋ ሄድኩና ቁጭ አልኩ። ሰናይታው የሚሰማትን በቃ ጥፋተኝነት ስሜት ሳልኩት። በቃ ሰናይት በሶስተኛው ቀን ሱቅ ለመሄድ ከቤት ስወጣ በሬ ላይ ሙሉ የልዋጭ ዕቃ ተቀምጦ አየሁኝ። እቃዎቹ ላይ ሸሚዜ ያለ። ሎተሪን መለሰልኝ እንዴ ብዬ በድንጋጤ ሸሚዜን አነሳሁትና እጄን በፍጥነት ወደ ደረት ኪስ ውስጥ ሰደድኩ። ደረት ኪስ ውስጥ ግን የነበረው ሎተሪ ሳይሆን ወረቀት ነበር። ወረቀቱን ከፍቼ አነበብኩት። ከሁለት ያጣ እንዳትሆን ብዬ ነው ልዋጭ እየሰራ ህይወትን ቀይር ይላል። ወይኔ ወይኔ! እኔ አሁን ከዚህ በኋላ እንዲህ ሆኜ ህይወት አለኝ? ኧረ እዚህ ደግሞ ጋዜኛ እኮ የቻልነውን ያህል አደብ ለማስያዝ እየሰራን ነበር። አዶናይ መጣና ሰግጡ ብሎ ህዝቡ እንደገና እንዳዲስ ይኸው በነቂስ ወጣ እየሰገጠ ነው ያለው። እስቲ አንድ ቪዲዮ ደግሞ አሳይቻችሁ አንድ ኮሜንት ነው ማነብላችሁ። የትም እንዳትሄዱ። መልካም እሁድ ይሁንላችሁ። አለሜ ሳመኝ በከንፈር አለሜ በሚጣፍጠው አለሜ አዲስ ነገር የለም። አለሜ ጉዳ እንደሰማኑ አለሜ እኔም ሱካር ነኝ። አለሜ ለወደደኝ ማር
ዓለሜ ጋጭኝ በጥርስሽ ዓለሜ በወላለቀው ዋው በሰላም እንኳን አለ አሁን እቺ እኮ አውቃ ነው የለ የጥርስ ሐኪሞችን ውስዋስ ውስጥ ለመክተት ወጣለች አሁን አዲስ አበባ እንዳለ የጥርስ ሕክምና ገበያውን ስትቆጣጠር ትመለከታለህ። ይበለኝ ሲያቀብጠኝ አካል ጉዳተኛ ጥቅል ገዝቼ የአካል ጉዳተኛ ፓኬጅ ከገዛችሁ መርጦ ነው እንደሚያዝ ዋው አባ አንተን ትንሽ ጆሮዬ አልሰማረኝና ልካከም ነበር የመጣሁት። እሺ በቃ ካርድ አውጣላለሁ። እሱን ትመረመራለህ። ስንት ነው? 3000 ብር ብቻ ካርዱ። ሰማሁ። አሁን ሰምቻለሁ። አሁን ሰማሁ። La boca puta, 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 puta. ታሪክ በስማም ለውጥ ነውጥ ነው እንጂ ሲር ነቀል ለውጥ ይጎቴ ከአንተ ወደ አንቺ ደቂቃ ዱማሞ የኔ እናት በእግዚአብሔር እጅ ነው እንደ ተዳሳስሽው ሜካፕ ዳዋ እንዳሰሰምተ ኢንፈካ ባንድ ቆንቃን የሆነ ጀላ ተገለባባጤም የኔ እናት ማን ነው የኔ ወንድ እንዴት ነው ነገርዮ ጊፍት እኮ አራሳሳ ቆዳት ተቀመመ ሜካፕ ካን አንጂ ራስሽን ታውቂያለሽ። አሁን ከዚህ በኋላ እንደሚቻናል እንደሚቻ ዋገን በስመ አብ ቅዱስ እስቲ እንደዚህ ህይወቴን ቀይርልኝ እኔም ጋድ ናቃያሪ ሜላይ ፊዱ መኳከነት ቀየረ አኩማ እሺ ዳሰስተናስና ዳሰሲሜ ቆጣሪውን አጥፍታል? አጥፍታል። እሺ ስራ እንዴ አጥፍቻለሁ አላልከኝም? እያንጠባጠበ ነበር ዘግቼ ነው ወጣው። ምን ነው የሚያንጠባጥበው? ቆጣሪው የውሃ የማብራት ነው እንጂ የምታጠፋው የውሃ ነው እንዴ? ውሃ እየሰራክ ነው? ቆጣሪ ያለው እሱ ምን አይነቱ ነው? በእናትህ አችልም እንዴ? ኧረ እችላለሁ። ምንድነው የተፈጠረው ብላችሁ በጣም ብዙዎቻችሁ ጠይቃችሁኛል። ምን እንደተፈጠረ ልንገራችሁ። ምናልባት ይሄ ቪዲዮ ከደረሳችሁ ላይክ እንዲሁም ደግሞ ሪፖስት እያደረጋችሁ ጀምሩ። እቺ ከምስሉ ላይ የምትመለከቷት ህፃን ልጅም እንግዲህ 14 ዓመቷ ነው። ሺማ ይባላል። ግብፃዊት ህፃን ልጅ ስትሆን እንግዲህ አባት የላትም፣ የምትኖረው ከእናቷ ጋር ነው። ይሄ ምስሉ ላይ የምትመለከቱት ልጅም እንግዲህ እናቷ እቃ ለመግዛት ከቤት በወጣችበትን አጋጣሚ በመጠቀም ወደ ቤት በመሄድ እንግዲህ ሺማ የተባለችውን እቺን 14 ዓመት ህፃን ልጅ አንኳኩቶ በር እንድትከፍት ካደረገ በኋላ ስልክ እንደገዛው ጥያቄ ይደጋታል። እሷም እንግዲህ ራሷ እንደተናገረችው ከሆነ ስልክ መግዛት እንደማልችል እንዲሁም ደግሞ ገንዘብ እንደሌለኝና ስልኩ እንደማልፈልገው ነግሬው በሩን ዘጋሁት። ከዛ በኋላ ግን ልጁ ሄዶ ብዙ አልቆየም። ዞር ብሎ አካባቢውን ተመልክቶ እንግዲህ ማንም ሰው እንደሌለ ካረጋገጠ በኋላ ተመልሶ ወደ ቤት በመምጣት በር በድጋሚ አንኳክቶ አስከፍቷት ህፃኗ ልጅ እንግዲህ በጣም እንደምትመለከቱት ደፍሯታል፣ ፊቷን ደብድቦታል፣ እንዲሁም ደግሞ ጉሮሮዋን እጁን አስገብቶ ሮሯን ጎድቶታል፣ ጆሮዋን መቷታል። አይኗን ሙሉ ለሙሉ እንደምትመለከቱት በጣም ደብድቦ እንዳታየውና እንዳትለየው አድርጎ ከደፈራት በኋላ ቀጥቅጧት ይሄዳል ማለት ነው። እቺ ልጅም በወቅቱ ጥሏት የሄደው የሞተች መስሎት ራሷን ከሳተች በኋላ ነበር ጥሏት ሄደው። ከዛ በኋላ ግን እናቷ ከተመለሰች በኋላ ይቺን ህፃን እንግዲህ እንደዚህ ሆና ታገኝታለች ማለት ነው። የህክምና እርዳታ ከተደረገላት በኋላ እናቷ እንደምትመለከቱት በሶሻል ሚዲያዎች ላይ ይዛት ወጣለች ማለት ነው። ልጅቷም እንግዲህ እጅግ በጣም በሚገርም ጥንካሬ ወጣ እየተፈጠረው ነገር በሙሉ ተናግራ በመጨረሻ እንግዲህ ልጁ በቁጥጥር ስር ውሎ በህግ ጥላ ስር እንደሚገኝ ተነግሯል። ይቺ ህፃን እንግዲህ የደረሰባት እጅግ በጣም አሰቃቂ ነገር መላው ዓለምን አስቆጥቷል፣ እንዲሁም ደግሞ ዓለምን እያነጋገረ ይገኛል። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በአዲስ መረጃዎች በድጋሚ መልሳለሁ። መልካም ቀን ይሆንላችሁ። ወዴት አንተ? እጠፋለሁ በቃ እሷ ከሆድ ውስጥ ከወጣች ጀምሮ የሚወደኝም ሰው የለም እዚህ ቤት። እኔን ለማን ጥለኸኝ ሄድህ? እኔ ሳለቅስ ምን አባትህ ያነፋርቃል? ከእንደገና እደግምሃለሁ እባላለሁ። እሷ ስታለቅስ ውጭ ምንድን ነው ምን
እስቲ አሁን የት ነው የምትሄደው? በቃ እንዳትፈልጉኝ። ያቺ ሚስት ቤቲ ጋር ነው የምትሄደው? ተጣልች እኔን ጥለኝ ወደ እሱ አይደለም እኔን ጥለኝ ቤቲ ጋር ልትሄድ? ተጣልች ይላል። እንደውም በጣም ጥሩ ነው። በቃ እንደው ቶሎ በጊዜ ከቤት መውጣት ጎርምሳል። አንተ ከዚህ በኋላ እኮ አግብተህ ቤት መስርተህ ቡና ትጠራኛለህ። እሺ እንዳታናግሪኝ፣ እንዳትፈልጊኝ ከባሌ ወዲህ። እሺ አልፈልግም፣ ችግር የለውም። አንተማ ካልክ ምን ይደረጋል እንግዲህ። ምንድን ነው ያዝከው ደግሞ? ልብስም ይዣለሁ፣ ዳይፐርም ይዣለሁ። የልጅን ዳይፐር አንተ ለምንድን ነው? ምንድን ነው አንተ ምን ያደርግልሃል ዳይፐር? ብዙ መንገድ ስለሚሄድ ካካ ለማድረግ ምቆም ከሆነ ይመሽብኛል። ስለዚህ ዳይፐር አድርጌ እዛው ካካ እያደረኩ እሄዳለሁ። ሞኞ አስቀምጠው። ቁጭ አድርግ አንተ ቁጭ አድርግ። እንዴ ምንድን ነው አንተ? ምንድን ነው እናትን እያስቸገርክ ነው? እና ሰምቻለሁ እያስቸገርካት ነው። ዝም በል ሂድ ግባ። ሂድ ፕላስ ፊት ሂድ ግባ። ሂድ። አረ ጋይስ ተጨካክነናል። አይ ጓደኛ እዚህ ቪዲዮ ላይ ያለውን ኮሜንት ካነበብኩ በኋላ ጓደኛ የሚባል ነገር እንዳለ ነው የገባኝ። ለማንኛውም ቪዲዮን አሳይቻችሁ ልመለስና ኮሜንቱን እናነባለን። ቪዲዮውም የሚለው ጋይስ 9 ሚሊዮን ብር ሎተሪ ደርሷችሁ በሁለተኛው ቀን የእናንተ ምርጥ ጓደኛ ማንኪያ አውጦ ለሕክምና 8 ሚሊዮን ብር ብትጠየቁ ትሰጣላችሁ ወይ? እኔ እሰጣለሁ ብሏል። አንፍር ኮሜንቶችን አብረን እናነባለን። በዛውም ጓደኛችሁን ኮሜንት ሴክሽን ላይ ፈልጉት፣ እናንተም የራሳችሁን ጻፉ። ሌትስ ጎ ወደ ኮሜንቷ። ለምን አካፋ ከነቀን ሰራተኛው አይወጣ? የጓደኛዬን ጸባይ አውቀዋለሁ። ያራዋል ሲጀምር አንድ ሰው በ8 ሚሊዮን ታክሞ ምን ይሰራል? ወላካሎ 8 ሚሊዮን ከተጠየቀ መተው ነው በቃ ሲጀምር። በስማ ኮሜንታተሮች ግን ክፉ ናቸው። እኔ በሆን ግን ስቃዩ እንዳይበዛበት አንድ ጥይት ነበር የምታባባ እና ያልነው እኮ ይሄን ነው። 8 ሚሊዮን ከተጠየቀ በግደል ነው። ለምን ጭልፋ ከነ ትሪው አይወጣ? ሲጀመር ማንኪያ ለጤና ጥሩ አይረናለሁ። እቺን ደግሞ ይወጣ እኔ ሎተሪ ሲደርሰኝ ጠብቃ ማንኪያ ካወጣችማ ሲጀመር ምቀኛ ናት። መለያየት ነው ከእሷ። 8 ሚሊዮንሽን ይዘሽ አንቺ ማትሆኚ ሰው ነሽ። ጀለስ ውትድርና ሊመዘገብ ሄዶ ጥርስ ወላቃ ነው አትመጥንም መስፈርቱን አታሟላም ይሉታል። ስሙን እኮ ሀገሬ ልጠብቃት እንጂ ልግጣት አይደለም የሚሄደው።